السلام عليكم ورحمة الله تعالى وبركاته. أكام جرتو فيادا نجاه الحمد لله الحمد لله خير ما استفتح المتكلم بكلمه وأفضل ما فاح ناطق بفمه رب حمدا جليسا رب حمدا ليس غيرك يحمد يا من له كل الكائنات تسجد أبواب غيرك ربنا قد أوسدت ورأيت بابك واسعا لا يوصد وصلى الله وسلم وبارك على رسوله وعلى صحابته وعلى زوجاته وذرياته إلى يوم الدين. السلام عليكم ورحمة الله وبركاته. ያው ሰሞኑን ያለም ዋንጫ ነው አይደል? ዋንጫውን ግን የበሉ ከወንድ አቡ ሐኒፋን አየው፣ ከሴት ደግሞ በርካታ ውቦችን ተመለከትኩ። አልহামዱሊላህ ረብል ዓለሚን። በርግጥ የአላህ ጸጋ ሁሌም ይከተለናል። አላህ አዛኝና ርህሩህ ጌታ ነው። የቁርአን ምዕራፎችን ሲከፍት ምንድነው የሚለው? አላህ ሲከፍት ቢስሚላህ አርረህማን الرحيم አዛኝና ርህሩህ። አቡ ሐኒፋ በቀራን ቁርአን ላይ ደግሞ ቢስሚላህ الرحمن الرحيم ብሎ ምን አለ? አርረህማን አለ። የዝነቱን ጥልቀት ሊያሳየን አዛኝና ርህሩህ ብሎ ከገባ በቂ ነበር። አስከተለና አዛኙ አለ። ደግሞ አላህ አዛኝ ነው። ይዘንልን፣ አገራችን ሰላም ያርገው፣ ሪዝቃችን ያስፋው፣ እዳችንን ያንሳልን፣ መተሳሰሩን አላህ ይስጠን፣ መጣመሩን አላህ ይስጠን፣ መዋደዱን አላህ ይስጠን፣ አገራችን ላይ በረከቱን አላህ ይልቀቅ። ዱዓ አላህ ይከብደዋል እንዴ? ተቀባይ አይደለም እንዴ አላህ? ነቢዩላህ ሙሳ አንድ ቦታ ላይ ቆመው 7 ዱዓ አደረጉ። ጠቅሎ መለሰላቸው አላህ። ምን አሉ? ረቢ እሽራህ ሊ ሶድሪ አሉ፣ ልቤን ክፈትልኝ። ቁጠሩ ወየስር ሊ አምሪ። ከዛስ ወህሉል ዑቅደተን ሚን ሊሳኒ። ለምን ፈለከው? የፍቀሁ ቀውሊ፣ ንግግሬን እንዲረዱ አሉ። 3 ጠቀሱ። ከዛ ማስከተሉ ወጀዐል ሊ ወዚራን ሚን አህሊ። ማንን? ሃሩን አኺ اشدد به أزري وأشركه في أمري. لمن فلكوا كي نسبحك كثيرا ونذكرك كثيرا. 7 دعاء باند لي الله ግማሹ ሰጥቶ ግማሹን ቀማቸው እንዴ? ጠቅልላ አደረገና قد أوتيت سؤلك يا موسى አላቸው። ጠቅለን ሙሉ ፓኬጅ ተሰጥቷል አላቸው። አላህ ሙሉ ፓኬጅ ይስጠን። ከሪዝቁ ያማረ ሐላል የሆነ የሰፋ፣ ልጆቻችን ሷለህ፣ ሚስቶቻችን ሷለህ፣ አገራችን ሰላም፣ አመራሮቻችን ሰላም፣ መጅሊሳችን የተዋበ፣ ምንም ነገር አላህ ያጉልብን። ምንም አይከብደው ጌታ ስለው ለሱ የሚከብደው ጥያቄ የለም። አላህ ሁሉን ይሙላልን። ዛሬ ልናስመርቅ የመጣ ነው። እንደምታውቁት ብዙ የምናገርበት ቀን አይደለም። በጣም የምትወዳቸው መሻይኾች ኡስታዞች አሉ። ባለይ ጥቂት ደቂቃ ነው ማወራ። የሙሐደራ ፕሮግራም ሌላ ቀን ሰፊ ይኖረናል። ዛሬ የመጣ ነው የናፈቅናችሁን ሰዎች እናንተን ለማየት ብቻ ነው። ዛሬ የመጣ ነው በጣም እናከብራትን እህታችን ኸዲጃ ልፋቷ ድካሞሽ ፍሬ አፍርቷል፣ አክብረንሻል እንላት ነው ዛሬ የመጣ ነው። መርከዙ በማን ነው የተሰየመው? ኸዲጀቱ ቢንቱ ኹወይሊድ። ማናት እቺ ሴት? ማናት ኸዲጃ? አላሁ አክበር። የኸዲጃ ደረጃ ሌላ ነው። የሷን ታሪክ ማውራት ያስለቅሳል። ነብዩ መሐመድ አለይሂ ሰላቱ ወሰለም የመጀመሪያ የዳዕዋ ዘባቸው፣ አጽናኛቸው፣ ተስፋ ሰጫቸው እሷ ነበረች። ከጋሩ ሒራ ጅብሪልን አግኝተው ኢቅራ ተብለው ወርደው እባክሽን አልብሽኝ
በረደኝ ባሉበት ወቅት እሷ ነች የተስፋ ቃል ሰጥታ ያጸናቻቸው ወላሂ ለን ይኽዚከ አላሁ አበደን አላህ አንተን አይዋርድህም መሐመድ አለቻቸው አንተ ዝምድናን የምትቀጥል ችግረኞችን የምትረዳ አንተንም አላህ አይዋርድህም ሚስት እኮ ጽናት ነች ሚስት እኮ ብርታት ነች ሚስት እኮ ስክነት ነች የዱንያ ግሳንግስ ስንክሳር ስራው ንግዱ አድክሞን ቤት ስንመጣ ማረፊያ እኮ እሷ ነች አይዞ ይሄ ቀን ያልፋል ስራው ይሳካል ግብሩ ይከፈላል ልጆች ተምረው ቁም ነገር ይበቃሉ የታመመ ይድናል ምትል እኮ ሚስት ነች የኸዲጃ ምትክ ማለት እሷ ነብዩ አለይሂ ሰላቱ ወሰለም በዳዕዋ ጉዟቸው ላይ በጊዜዋ በሐሳቧ በጭንቀቷ በገንዘቧ ነው ይሄን ዲን ያገዘችው እናታችን አይሻን ታውቃላችሁ ረዲየላሁ ተዓላ አንሃ ቆንጆ ነበረች ነብዩም ያፈቅሯት ነበር ያ አይሽ ነው የሚሏት አቆላምተው ያ ሁመይራ ነው የሚሏት ግን በህይወት ካሉ ሚስቶች በላይ በኸዲጃ ነበር ምቀናው ትላለች ኸዲጃ እኮ አልፋለች እሷም ካለፈች በኋላ ነው አይሻን ያገቡት በህይወት ያለች ሌላ ሴት አላገቡ እኔ እኮ ትላለች በህይወት ያሉ ባላንጣዎቼ አያስቀኑኝም በኸዲጃ ነበር ምቀናው ነብዩ በጣም ስለሚያወሷት ትላለች አንዴ የሆነ ጉዳይ ተፈጠረና ረሱል አለይሂ ሰላቱ ወሰለም ሰለላሁ ዐላ ረሱልላህ ኸዲጃን እንደተለመደው ደጋግመው ሲያወሱ ምንድነው 10 ጊዜ ኸዲጃ የሚሉት ከሷ የተሻለ አላህ ተክቶት የለም እንዴ አለቻቸው ረሱል በዛ መልኩ ፊታቸው ሲለወጥ አይቻላቀም ትላለች ፊታቸው ተቀየረ ምን አልሻሉኝ ተነሱ በአላህ ይሁንብኝ በኸዲጃ አላህ አልተካኝም አሉ ሰው ሲያስተባብለኝ ያመነችብኝ ሲያባረኝ አስጠጋችኝ በገንዘቧ ዲኑን የረዳች በኸዲጃም አላህ አልተካኝም አሉ ወራ ኮረፉኝ ትላለች የኩርፊያ ፊት የቅሬታ ፊት አይባቸው ነበር ሁሌም ይናገራሉ አላህ እኮ ፍቅሯን ሪዝቅ አርጎ ሰጥቶኛል ይላሉ ወቀድ ሩዚቅቱ ሑባሃ ነው የሚሉት መስዋዕትነት የከፈለች ሚስት ትረሳለች እንዴ አትረሳ በምንም አትተካም አንድም ብታገባ ሶስትም ብትጨምር የመጀመሪያዋ ፍቅር የተለየ ቦታ አለ የከፈለችው መስዋዕትነት ውስጥ አይፋቅም ኸዲጃን አይደለም ኸዲጃን የሚያስታውሳት ነገር ነብዩ አለይሂ ሰላቱ ወሰለም ትዝታቸው ነበር መንገድ ላይ አንዴ መካ ላይ የሆነች ሴት በእድሜ ገፋች ረሱልን አስቆመች ረጅም ደቂቃ ወራቻቸው እናታችን አይሻ ጠየቀች ምንድነው ረጅም ሰዓት ቆየሳ እቺ ሴት እኮ ኸዲጃ በህይወት እያለች እኛ ቤት ትመጣ ነበርአሉ ልብ ብላችኋል ወፋ ይባላል ሰው ለገባልህ ውለታ ቃልህን አለመብላት ውለታህን አለመርሳት የነብዩ አለይሂ ሰላቱ ወሰለም ባህሪ ነው አላህም ልፋቷን አልተወው አንዴ ዋሻው ውስጥ ይያሉ ለርሳቸው ምግብ ልታመጣ ጋሩ ሂራን ወጣችሁ ታውቃላችሁ እዚህ አካባቢ ያለው ወንድሞች አውቃለሁ ተራራው መውጣት ወንድ አይችለውም አይደለም ሴት አንድ ሰዓት ይወስዳል በእግር አድካሚ ነው ያን ሁሉ አቆራርጣ ልትደርስ ስትል አላህ ጀብራኢል ላከው ጅብሪል አንተ መሐመድ ኸዲጃ ወዳንተ እየመጣች ነው ምግብ ይዛልሃለች አለ አላህ ከኔ የሆነን ሰላምታ ስጣት አለ ከዛም ብለህ በላት አላህ ጀነት ውስጥ በሚያምር ቤት ያበስርሻል በላት ነብዩ አለይሂ ሰላቱ ወሰለም ኸዲጃ መጣች ፊት ለፊት ሲያገኟት አላህ ሰላም ብሎሻል አሏት ከኔ ጋር ናችሁ ማን ነው ሰላም ያላት ላ ኢላሃ ኢላላህ ኢነላሃ ዩቅሪኡክ ሰላም አላህ ሰላምታ ያቀርብልሻል ሰለላሁ ዐላ ረሱልላህ ሰለላሁ ዐላ ኸይሪ ኸልቅላህ አብሽር አላህ ሰላም ይልሻል እናታችን ኸዲጃ ደነገጠች ከዛም ለአላህ ምላሽ ሰጠች ሰለላሁ ዐላ ረሱልላህ እስኪ ሰለላሁ ዐላ ረሱልላህ
እናታችን ኸዲጃ መልስ ሰጠች አላህ ወይ አንተ ሰላም አለች ሰላም አንተ ነህ ካንተም ዘንድ ነው ሰላም ተባረክተ ያ ዘል ጀላሊ ወልኢክራም አለች በጀነት አላህ በሰራት ምድር ላይ ያለች ታዲያ በየዘመኑ ኸዲጃዎችን አላህ ተክቶልናል የኛዋ ኸዲጃ እናታችን ኸዲጃ ታስታውሰናለች ይሄ ልፋትና ድካም ፍሬ አፍርቶ ዛሬ ተመለከት ነው ለአንድ ፕሮግራም ሁለት ኡስታዝ ማግኘት በሚከብድበት ሀገራችን ውስጥ 20 ተሰለፈ አልহামዱሊላህ ረብል ዓለሚን ሴቶቻችን በትክክል ዲኑ ከገባቸው ምን ሊሰሩ እንደሚችል በሷ ተምረናል ድካሟን እኔ በቅርብ አውቃለሁ ባለቤቴም የቅርብ ጓደኛዋ ነች አጋጇ ነች አማካሪዋ ነች ጭንቀቷ ቤት እሷ ነች ቤትም ሆና አላህ ይቀበላቸው ድካማቸውን አላህ ይባርከው እናንተ ዛሬ የተመረቃችሁ እህቶች አላህ ይቀበላችሁ አላህ ቁርአንን እናንተ ልቦናውስ ለማስቀመጥ ወስኗል መርጧቸዋል አልহামዱሊላህ በሉት እናታችን አይሻ ሙዓሊመቱ الرجال ወለአጅያል ነበር የምትባለው ወንዶችን ትውልድ የቀረጸች እናታችን አይሻ ነበረች የዲን الاسلام ثلث الدين ከአይሻ ነው የተወሰደው የዲኑ 1/3 ሴቶች በእስልምና ያላቸው ሚና ቀላል አይደለም ከናንተ ገና ብዙ እንጠብቃለን ከኢብኑ ሐጀር አልአስቀላኒ ሸኾች ውስጥ ፋጢማ ትገኝበታለች ኢብኑ ሐጀርን ያቀራቸው ፈትሁል ባሪን ሸርህ ያደረጉትን ኢብኑ ሐጀር ስለሷ ሲጽፍ ንዕመ ሸይኸቱን ካነት ይላል እንዴት ምታምር ኡስታዛችን ነበረች ይላል ሲያነተን ወዲያና ወመሐበተን ፊል ዒልም ይላል የዲኗ የቁጥብነቷ ለውቀት ያላት ፍቅር መተኪያ አልነበራትም ይላል ሸኹን ሲገልጽ አላህ ሴቶቻችን ያበርታቸው እህቶቻችን አላህ ያጠንክራቸው ከቁርአን ጋር ኑረን በቁርአን ከሚያልፉት አላህ ያደርገን ወሰለላሁ ወሰለም ወባረከ አለ ሰይድና መሐመድ ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ ተንሳሐ ኢስላማ ሚዲያ በረካ